ማውራት ፈልጋለሁ እኮ ማውራት ስለፈለክ ብቻ እኮ ልታወራት ትችልም። ምክንያት ሊኖር ይገባል። ያንተ ደግሞ ምክንያት እኔን አያሳምነኝም። ስለዚህ ካንተ ጋር ማውራት አለብኝ። ነገሮች ለዚህ ነበሩ ማለት ያሉ ነገራቶች እነዛ ነገሮች ሁሉ ለዚህ ነበሩ። እነሱ ቆጥሮ የፖስተቱትን አል ቆጥሬ ያስከፍላቸዋለሁ። ችግር የለውም። ካሁን በኋላ ስለ ፍቅርና ፍቅርን የተመለከተ ጉዳይ እኔን ይመለከተኛል። ፍቅርን ሳቃት እንደዚህ አይነት ስብና ያላት ልጅ አይደለችም። ከእንደዚህ አይነት ወጠጤ ልጆች ጋር ምን እንድትውል አልፈልግም። እንደዚህ ነው ጓደኝነት። አረ ዝም በል ስለ ጓደኝነት እንዳታወራ። እንዲህ ነው ጓደኝነት ምናምን እንዳትል። ተው አያምርብህም። ሰላም እንዴት ናችሁ? ለማታውቁኝ ሶሬሳ እባላለሁ። በርግጥ በዚህ ቻናል ከዚህ ቀደም አታውቁኝም። ሶሬሳ እባላለሁ። የምኖረው ያው ገባ ወጣ ነው። አዲስ አበባ እኖራለሁ። ከሀገርም ውጪ አንዳንድ በስራ ምክንያት እወጣለሁ። በአጠቃላይ በዚህ ቻናል አዲስ ነኝ። ዛሬ ግን አንድ እንድመጣ ያደረገኝ ምክንያት አለኝ። እሱም ምንድነው? ሰሞኑን ሶሻል ሚዲያ ላይ አንዳንድ ነገሮችን እያየሁኝ ነው። በእርግጥ ከፍቅር ጋር እንደምተዋወቅ ላታውቁ ትችላላችሁ። ከፍቅር ጋር የረጅም ጊዜ ማለት ጓደኛ፣ እንደዚህ ጥብቅ ጓደኛ አይደለንም። የሆነ ቦታ እንገናኛለን። ሰላምተኛ ነች፣ ወዳጄ ነች። ክፉ ነገር እንደርስባት አልፈልግም በአጠቃላይ እና ሰሞኑን ምንድነው ሶሻል ሚዲያ ላይ ስለሷ አንዳንድ የሚፖሰቱ ነገሮች ነበሩና አልተመቸኝም። በጣም ጥሩ ያልሆኑ ነገሮች፣ እሷ የሌለባትን ስሞች፣ ብዙ ነገሮችን ነበረ ሳያቸው የነበረውና እኔም ዛሬ የመጣሁት በሷ ምክንያት ነው። እንግዲህ ስለ ፍቅር ያገባኛል፣ ስለ ፍቅር ይመለከተኛል ብዬ ነው እዚህ የተገኘሁት እና እንግዲህ እዚህ የቆምኩት ዛሬ ስራዬን ትቼ ነው። እርግጥ አሁን ወደ አዲስ አበባ ሙቭ እያደረኩኝ ነው። ስቴብል እየሆንኩኝ ነው ያለሁት እዚህ። በእርግጥ ልጆቹን አላቃቸውም። እንዲሁ ሳያቸው ግን ምንም ስነ ምግባር የጎደላቸው ወጠጤ ህፃን ልጆች ናቸው። የትም ቦታ የሚውሉ ተራ ልጆች ናቸው። እኔ ፍቅርን ሳቃት እንደዚህ አይነት ስብና ያላት ልጅ አይደለችም። ከእንደዚህ አይነት ወጠጤ ልጆች ጋር ምን እንድትውል አልፈልግም። ለሷም የመጠናትን ቦታ እኔ ስለማቅ ማለት ነው። ለሷ የሚመጥናትን ቦታ ሲቹዌሽን አውቃለሁ። ሰው ካሁን በኋላ ፎር ጉድ ከነሱ ጋር እንድትገናኝ አልፈልግም። ዘም በሌላ ጉዳይ መጨረስ ካለብኝ ቢሃይንድ ካሜራ እንጨርሳለን እኔ እና እነሱ፣ ችግር የለውም። ግን እዚህ ጋር ማውራት የምፈልገው ነገር ከእንደዚህ አይነት ተራ ልጆች ጋር፣ ተራ ወጠጤ ልጆች ጋር እንድትገኝ አልፈልግም። ካሁን በኋላ ከዛሬ ካሁኗ ቪዲዮ በኋላ ስለ ፍቅርና ፍቅርን የተመለከተ ጉዳይ እኔን ይመለከተኛል፣ እኔን ያገባኛል። በሷ የምመጣ ክፉ ነገር፣ በሷ የምመጣ መጥፎ ነገር ካለ ከኔ ጋር መጨረስ ይችላሉ ነው ያልኩ ያለሁት። ሰው አሁን ፍቅር ትመጣለች፣ ያለውን ጉዳይ እሷን በደንብ ታብራራላችኋለች። አብረን እናወራለን። ይሄንን ቪዲዮ ካያችሁ ግን ተጠንቀቁ። ይሄንን ቪዲዮ የምታዩት ከሆነ ምናልባት ተጠንቀቁ። ስለሷ የምትፖስቱትን ነገር ካሁኑ ደቂቃና ካሁኑ ሰዓት ጀምራችሁ ካላቆማችሁ ከኔ ጋር ማውራት ባለባችሁ ጉዳይ ታወራላችሁ። እያስጠነቀቅኳችሁ ሳይሆን እያስፈራራችሁ ሳይሆን ካሁን በኋላ ስለ ፍቅር የምትፖስቱት ነገር ካላቆማችሁ የምደርስባችሁን ኃላፊነት ትወስዳላችሁ ማለት ነው። 4 ነጥብ። እንግዲህ ስለ ወጠጤዎቹ የዚህን አክል ካወራውኝ ደንታ መስጠት እንዳይመስልብኝ አሁን ለፍቅር ደውዬላታለሁ። ፍቅር ትመጣለች። በእርግጥ እሷም ሰርፕራይዝ ነው የምትሆነው። ቢኮዝ ረጅም ጊዜ አልተገናኘንም። እኔም ከስራ ጋር የተያያዘ ነገር ቢዚ ስለሚሆን
ረጅም ጊዜ ተገናኝተን አናቅም። አሁን ደውዬላታለሁ እየመጣች ነው። እስቲ ሪአክሽኗን አብረን እናያለን። ደስ ይላታል ብዬ አስባለሁ። ቢኮዝ ያው ከዚህ በፊት ብዙ ነገር አብረን አሳልፈናል፣ አብረን በልተናል፣ ጠጥተናል። አብረንም እናየውናል። ግዴላችሁ ፍቅር እንዴት ነሽ? ሰላም ነው? እንዴት ነሽ? መቼ ሰርፕራይዝ አልሆንሽም ብዬ ተስፋ አደርጋለሁ። እንዴት ተገኘ? ዛሬ ተገኘ። ባንቺ ጉዳይ ተገኘ። በኢየሱስ ምን እግዚአብሔር ጭራሽ ቪዲዮ ይዟል። ተገኘ ዛሬ። አደነግጪ። ያው ላገኝሽ ፈልጌ ነው። ያው ታውቂያለሽ ረጅም ዓመት ነው የምንተዋወቀው። አያውቁም ግን ኦፍ ኮርስ አያውቁም። ነግራቸው እኔ ላንቺ ጥሩ ነገር ነው ያለኝ። እኔም ላንተ እንደዛው ነው ያለኝ። ክፉ እንድነካሽ አልፈልግም። ዘን ያልሆነ ነገር ደግሞ አንቺ ላይ ተፖስቶ ቪዲዮን ሳይ በጣም ከማዘን በቃ ላንቺ ካለኝ ክብርና ፍቅር ነው ዛሬ እዚህ ቦታ ላይ የጠራሁሽ እና እንዴት ነሽ ፍቅር? አለሽልኝ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ አንተ? ወፍረሃል በል። ያው ወፈርኩኝ ምናምን አንቺም አድርገሻል። እኔ ወፈርኩብህ ወይስ አደግሽ? በጣም ቁመቴ ጨመረብህ? አይ በጣም ደግሞ ወፍሬ ነበረ። ብታይ አንዳንድ ሰዎች አናደውኝ አከሱኝ። አይ ነው አሁንም ዛሬ አንዱና ዋነኛው ምክንያት እዚህ ቦታ ላይ ጠራሁሽ ያንን አንቺንም የማይመጥንሽን ፖስቶች ሰሞኑን ሶሻል ሚዲያ ላይ ያየሁኝ ነበረ እና ታውቂያለሽ ረጅም ዓመት ጓደኛ ማሸሽ ነበረን። ብዙ ነገር አብረን አሳልፈናል። ግን ደግሞ ያንቺ ጉዳይ ይመለከተኛል እንደ ጓደኛም እንደ ሌላም እና እነኚህ ልጆች ማን ናቸው? ካንቺ ጋር ምንድን ነው ግንኙነታቸው? ማለት እነሱ አሁን ላይ የሚያስጨንቁ ነገር አይደሉም። ማለት ከህይወቴ አስወጥቻቸዋለሁ ኦሬዲ። ብቻ ቪዲዮን ካየኸው ሁሉ ነገር ያለቀለት ነገር ነበር። ያው ትንሽም ጓደኝነታችን ምን የሚያጠነክረው ነገር የሚያስቀጥለው ነገር አላየውም ምን ይበውናቱና ሁሉ ነገር ትቻለው። ምንም እንኳን ባለም ያናደደኝ የሚያበሳጭ ነገር አሁን አንቺ እንደ አንድ ክብር ያለሽ ሴት እንደ አንድ ሴት ልጅ እኔ አሁን በጣም ያበሳጨኝና እዚህ ስራዬን ትቼ ነው እኔ ፍቅር ታውቂያለሽ በጣም ቢዚ ነኝ፣ በብዙ ስራዎች ቢዚ ነኝ። ግን ስራዬን ትቼ እዚህ የቆምኩበት እዚህ አንቺን ላገኝ የፈለኩበት አንዱ ምክንያት አንቺን የማይመጥንሽ ስላንቺ የማይመጥንሽ ነገሮችን ነው ያንን ቪዲዮ ላይ ያየው የነበረውና በምንስ ተነሳስቶ ነው እዚህን አክል መሄድ የቻሉት? እኔ እንጃ መቼ እንደምማር አላውቅም። ሶሪ ያው ከዚህ በፊትም ያው ድሮም ታውቃለህ እኔ ትንሽ ሰው ከቀረበኝ በቃ ዲፕ ነው የማወራው። ዝም ብዬ ነው ጓደኛ ነው ማረጋችሁ እና የሚወራው ማይወራው ምናምን አላውቅም። እና አይ ቲንክ እኔ በቃ እኔ ጋር ያለው ስሜትና እነሱ ጋር ያለው ስሜት አንድ አይነት አይደለም። ያው እኔ እንደ ጓደኞቼን ባቀርባቸው እነሱ ግን እንደዛ ነበር ማሳባቸውና ያ አንድ ስሜት ደግሞ ከአንድ ወገን ብቻ ሲሆን ጥሩ አይመጣም። ማለት ያ ሰው ነው የሚጎዳው። እና አሁን ተጎድቻለሁ ምናምን ልል አይደለም። እዚህ ጋር ያው ማን እንደተጎዳ ምናምን ፈጣሪ ነው የሚያውቀው። የተጎዳውን ፈጣሪ ይካሰው። ሁሉም መልስ የፈጣሪ ነውና ግን አሁን ላይ እውነት ስለመጣ በጣም ደስ ብሎኛል። በተለይ ደግሞ ይሄንን አስበ ከጎንሽ ልሁን ብለህ የእውነት መተህ ከሆነ የእውነት ማለት ነው እንደዛ ከሆነ እና ሐሳብ እውነት ለመናገር ለሱ ጉዳይ ነው እዚህ ያለሁት። አንደኛ ነገር ደግሞ ከእንደዚህ አይነት ወጠጤ ኢንቫይሮንመንት ከእንደዚህ ላንቺ የማይመጥኑ ሰዎች ጋር ለምን መዋል አስፈለገ? አንቺንም ያቅሻል፣ ከየት እንደመጣሽ ቤተሰብሽንም ያቅሻል ያስባለሁ እንደኔ። እና ከእንደዚህ አይነት የማይረቡ ምንም አካዳሚካሊ የሌላቸው ትምህርት የሌላቸው ንገርልኝ እንዴ ማለት እዚህ ግባ ከማይባሉ ልጆች ጋር እንዴትስ መዋል ጀመርሽ? እንዴትስ ያንን ሁሉ ቪዲዮ ሲፖስትብሽ ደውለሽ አልነገርሽኝም? እኔ አንደኛ ነገር ያበሳጨኝ እኔ እንዴት እንዳራቅሽኝ አላውቅም። ያው እኔ እናንተ ሌላ ጊዜ ድሮ ሲሆን
የሆነ ነገር እንኳን ስትሆኚ ከፋሚሊ ጋር እንኳን ስትጣይ እኔ ደውለሽ ተነግሪኝ ነበረ። አሁን ላይ የተፈጠረውን ነገር ባላቅም ግን ዋጋቸውን እንደምሰጣቸው ልነግራቸው ነው አሁን ዛሬ የመጣሁት። እውነት በጣም ይቅርታ እስካሁን ስላልደወልኩልህ ማለት በእንደዚህ አይነት ኬዝ ማወቅ ነበረብህ። ኦፍ ኮርስ ሁሉንም ነገር የነሱንም ብቻ ሳይሆን ከዚህ በፊት የነበሩትን ነገር ለዛ ደግሞ በጣም ይቅርታ በጣም የምር እናንተ እንደዚህ አይነት ልጆች አልነበርንም። ግን ደግሞ አሁን ላይ የሆነ ሰው እንደለኝ ተሰማኝ። አንዳንዴ የሚያውቃችሁ ሰው ጋር ስትሆኑ አሪፍ ነው ማለት ክብርን የመሰለ ነገር የለም እና ክብራችሁን ከሚነካ ሰው ጋር መዋሉ ትርፍ ህመም ነው እንጂ ሌላ ምንም አይደለም። ከምትወዱት ሰው ጋር መለየት ሊያም ይችላል፣ ግን ደግሞ ያንን ህመም አልፋችሁ የምታገኙት ሰላም ይበልጣል። ስለዚህ እኔ ለዛ ብዬ ነው ይሄን ነገር ከተያረኩት። ግን ስለመጣ በጣም ደስ ብሎኛል። ለማንኛውም ስለነሱ እንመለስበታለን። አልጨረስንም፣ ከናንተ ጋር አልጨረስንም። ግን ዛሬ እኔና ፍቅር ትንሽ ስለቆየን ከተገናኘን ወንዲዛ በመጣች ነው የሚሉት ስለተገናኘን ትንሽ ስለቆየን አሁን ዛሬ ላንቺ ጊዜ ልስጥሽና የምትፈልጊውን ቦታ ልውሰድሽ ካለሽበት ስትረስም እንድትወጪ ስለሚፈልግ ምን ማድረግ ነው የምትፈልጊው? ድንገት ስጠይቅ ይጠፋብኛል። ቀይሽ ትንሽ ለስ ዛሬ የፈለግሽውን ቦታ ውሰጂ። እኔ የምር ፕሮግራሜ አንቺና አንቺ ነው ዛሬ ብዬ የመጣሁትና ስለነሱ በሰፊ እናወራለን። አሁን እኮ እኔ ከጭንቅላቴ እነሱ አልወጡም ማለት አሁን ለምሳሌ አንተ የሆነ ምርጫ በሰጠኸኝ ቁጥር ማለት ነው የሆነ ነገር ሳወራ መቼም እነሱ ታውቃቸዋለህ፣ በቪዲዮም አይታቸዋል ብዬ አስባለሁ። በጣም አፋቸው ምላሳቸው ከባድ ነው፣ የሴት ምላስ ነው ያላቸውና በጣም ይሞጣሞጣሉ። እና አሁን ለምሳሌ ድንገት ምሳ ጋብዘኝ ብለህ እቺ ሆዳም ቀጣይ ቪዲዮ ተሰሩ እቺ ሆዳ ይላሉ። ከዛው ትንሽ በዝራኛ ሆዳ ፈታ እንበል ምናምን ካል በቃ ልጅነቷ አልቆ አልጨረሰችም። ቦርቃ ለመቦረቅ እንደዚህ ነው የሚሉት። እንደዚህም እንደው የኔ አነጋገር ነው እንጂ እነሱ ይከብዳል። ሰው እኔ የምፈልገውን ነገር ላድርግ፣ አንቺ ዝም በይ። እኔ የምፈልገውን ነገር አደርጋለሁ። አሁንም ደግሜ የምነግራችሁ ከፍቅር ጋር ያላችሁትን ነገር አቁሙ። የምትፖስቱትን ቪዲዮ አቁሙ። ካላቆማችሁ በህይወታችሁ የሚደርስባችሁትን ኃላፊነት ትወስዳላችሁ ማለት ነው። እንግዲህ በዚህ ደረጃ ከፈራሻቸው ፍላጎትሽን እንኳን እስከምትፈሪ ድረስ ከፈራሻቸው እኔ ፈርቻቸው ምላሳቸው ነው የፈራሁት ነው። ያው የተራ ሰው ምላስ ምንም አይደለም። ግን እኔ አንቺ ዛሬ ሰርፕራይዝ አለኝ። አንቺ በርግጥ መኪናዬን ፓርክ ያደረኩት ላይ ነው፣ መኪና ውስጥ ነው ያለው ሰርፕራይዙ። ከዛ ውጪ ግን ካሁን በኋላ አብረን ብዙ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። አረ በሚገባ አንተ ካሊድክ ስላንቺ ይመለከተኛል ብዬ መጥቻለሁ። ካንቺ ጋር ብዙ ነገር ማሳለፍ ፈልጋለሁ። ሞር ፍቅርን ላቀርባት ፈልጋለሁ። ሞር በቃ ካንቺ ጋር ጊዜ ማሳለፍ ፈልጋለሁ። ኦፍ ኮርስ እሱማ በጣም ናዝናናሽ ፈልጋለሁ። እኔም አረ ብዙ የምናወራው ነገር ያለ ይመስለኛል። አይ ቲንክ አመታት ተቆጥረዋል። በዚህ አመታት ውስጥ አንተም ጋር የተፈጠሩት ነገር እኔም ጋር የተፈጠሩት ነገር ምናምን ያ በርግጥ ፍላጎትሽን ደውዬ ጠይቄሽ የሆነ ነገር ባረግ ደስ ይለኝ ነበረ። ግን እኔ ከራሴው ያሰብኩትን ነገር ትንሽም ብትሆን ሰርፕራይዝ አርግሻለሁ ብዬ ነው የሆነ ሰርፕራይዝ ይዤልሽ የመጣሁት። ጭራሽ ሌላም ሰርፕራይዝ አለ። ወደ ሰርፕራይዙ እንሂድ። ካሁን በኋላ ደስተኛ እንድትሆኚ እፈልጋለሁ። እንደ ድሮሽ ስቦርቂ የድሮሽን ደስታሽን መመለስ ፈልጋለሁ። አዝነሽ ተከፍተሽ ላይሽ አልፈልግም። ባጭሩ ባንቺ ዙሪያ የመጣው ነገር የመጣው ችግር ሁሉ እኔ ሪስፖንሲቢሊቲ ለመውሰድ ቃል ገባለሁ። ካሁን በኋላ አታዝንም። ካሁን በኋላ ማንም ወጣታ ይጫወትብሽም። ባንቺም ቪዲዮ አይሰራም። በአጠቃላይ ደስተኛ እንድትሆኚ እፈልጋለሁ። እንደ ድሮአችን እንደ ድሮሽ እንደዚህ ተስፋ ሰተኝ እንዳትሄድ ነው የምፈራው። ኔቫ የትም አልሄድም። እንዴት ስራህስ? ያው ከዚህ በፊት እንደምታውቂ ነው ለስራ እዞራለሁ።
ግን ስራዬን አሁን እንዲያስለምደህም ብትሄድስ ነው እዚህ ከተማ ላይ አሁን ስቴ ብለውኝ የሆነ ነገር እያሰብኩኝ ስለሆነ አሁን ካሁን በኋላ ወጣ ገባም የሚል አይመስለኝም። አንድ ቦታ ላይ ሆኜ ለመስራት ነው ያሰብኩት። እዚህ በቃውሚነት አዲስ አበባ ያ ይሄ ይበልኛል ሳይረው ስለዚህ ካሁን በኋላ አዝነሽ ማየት አልፈልግም። እንደ ድሮአችን እንድትቦርቅ ይፈልጋል። ትንሽ እድሜም አለ ይሁን ቦርቃለኝ እንግዲህ ምን ማድረግ ይቻላል። የእውነት ግን እንዳው በጣም ነው የማመሰግነው። አይ ምስጋና ይገባል በእውነት ታንሳው ኮነንሳው ችግር የለም የሥራ ስለሆነ አሁን ሌላ ጉዳይ ይቻላል። እሺ እንደዚህ የሚያከብራችሁ ሰው ራሱ መገኘት ይመስገናው ነው ማለት። አሁን ለምሳሌ አንዳንድ ጊዜ እግዚአብሔር ባላሰባችሁት መንገድ ያስደስታችኋል፣ ይክሳችኋል። አሁን እኔ ከነ ኤፍሬም ጋር ከነ ሙባረክ ጋር ስጣላ ሰው አገኛለሁ ወይ እንደዚህ ምናምን ብዬ አይደለም። ግን ደግሞ ፈጣሪ ሁሉ ነገር የሚያደርገው ለምክንያት ነው እና እኔ እናንተም እንድንገናኝ ከረጅም ቆይታ በኋላ እንድንገናኝ ፈልጎም ይሆናል ይሄን አጋጣሚ ያዘጋጀልን ፈጣሪ እና በጣም ነው አሁን አንቺ ስለነሱ ማሰቡ በአጠቃላይ አቆሚ። እነሱ ቆጥሮ የፖስተቱትን አል ቆጥሬ ያስከፍላቸዋለሁ፣ ችግር የለውም። አይ ከነሱ ጋር አሁን እንዲህ ብለን መመላለስ እንኳን ተው፣ ሌላ ነገር ከነሱ ጋር ወርጄ ለምን መመላለስ? እኔ መጨረስ ባለብኝ ነገር ላይ ከነሱ ጋር አወራለሁ። ግን አንቺ ካሁን በኋላ ስለነሱ እንድታስቢ እንድታወሪ አልፈልግም። አሁን እዚህ ላይም የጠራውሽ ለሱ ነው። ባንተ ፊት አላወራ በቃ ስለነሱ የነሱ ስም አልጠራም። አስፈላጊ አይደለም፣ አይመጥኑሽም። አርጋላው ጽጫና እና አሁን ወደ ሰርፕራይዝ ነው። ሰርፕራይዝ ኦፍ ኮርስ ቀለም እንዳስዋባት እንደ ሰማዩ አበራሪ በውበት ከፍታ ቀድመሽ ብትጠሪ ቢደነቅ ደም ግባትሽ ቢታይ ቁንጅናሽ ታውቂዋለሽና ቅንጣት አይደንቅሽ ጭራሽ አይገርምሽም። አንቺማ ባለጠግነትሽ ይወረሳል ካባ አትመጣም መልካም ሚስት እሱ ካልፈቀዳት የማይነጥፍ ውበት እንዳንቺስ ያለነው ማማር ከልብ እንጂ ገላማ ባዳ ነው። ይጠራሽ ሰው አለ እሺ እንዴት ነህ? ደህና ነህ? አይደለም አለ እግዚአብሔር ይመስገን። ይሄ ነው ቪዲዮ ላይ ያየሁት። አዎ ትክክል ነህ። ምን እያደረጋችሁ? ምን እያደረግን ይመስላል? ወክ እያደረግን ነው ማለት ዝሮልሽም ትርካተንሽ ማንሳት ካልፈለኩኝ አላነሳም። እየዘጋውብህ ከሆነ ማንሳት አልፈልግም ማለት ነው። ኪኒን ማግኘት አትፈልጊም ነው? ለምን ትፈልጋለህ? ለምን ጨረስና እንዴ? እኔ ብዙ ያልጨረስኩት ነገሮች አሉ እኮ እኔ ደግሞ ጨርሻለሁ። ስለዚህ ልክ እንደጨረስኩ ምዕራፍን ዘግቼ አዲስ ምዕራፍ ጀምራለሁ። በህይወቴ ላይ ሰዎች ይመጣሉ ይሄዳሉ። ይሄ ደግሞ ለፍቅር አዲስ አይደለም። አንቺ እንደዚህ ነው ጓደኝነት? ኧረ ዝም በል ስለ ጓደኝነት እንዳታወራ። እንዲህ ነው ጓደኝነት ምናምን እንዳትል። ተው አያምርብህም። ስደውል ነው ማለት ነው። እንችላለን። ስደውል ነው ማታነሺው ስልክ ማነው? ማውራት ስለማልፈልግ ከሷ ጋር ምን ትሰራለህ? ይመለከታል። ከኔ ጋር የሚሆኑ ሰዎች ማወቅ አንተ ግዴታ አለብህ። ፍቅር ብዙ ያልጨረስኩት ነገሮች አሉ። ከአንቺ ጋር ማወቅም ያለብሽ ነገሮች አሉ። ምንም ማውቀው ነገር የለም። እኔ ካሁን በኋላ አልፈልግም። ላወራሽ ፈልጋለሁ። በኋላ ታወራታለህ። ማመሽ እኔ ደግሞ ማውራት አልፈልግም። አዎ ጋብሪኤላ ታውራ ትስማክ። እኔ ካንተ ጋር ማውራው ነገር የለማ። እኔ ደግሞ ለምን የለማ ማውራት ፈልጋለሁ እኮ ማውራት ስለፈለክ ብቻ እኮ ልታወራ አትችልም። ምክንያት ሊኖር ይገባል። ያንተ ደግሞ ምክንያት እኔን አያሳምነኝም። ስለዚህ ካንተ ጋር ማውራት አለብኝ። ያው ነገሮች ለዚህ ነበሩ ማለት ያሉ ነገራቶች እነዛ ነገሮች ሁሉ ለዚህ ነበሩ። ማውራት ፈልጋለሁ እኮ ማውራት ስለፈለክ ብቻ እኮ ልታወራ አትችልም። ምክንያት ሊኖር ይገባል። ያንተ ደግሞ ምክንያት እኔን አያሳምነኝም። ስለዚህ ካንተ ጋር ማውራት አለብኝ። ያሉ ነገሮች ለዚህ ነበሩ ማለት ያሉ ነገራቶች እነዛ ነገሮች ሁሉ ለዚህ ነበሩ። ምንድነው እነዛ ሁሉ ነገራቶች ምንድናቸው? ያንተ ድብቅ የፍቅር ግንኙነት ነው ያንተ ምንድነው? እኮ ስለ ሁሉም ነገር ላስረዳሽ።
ተረጋጊና ስሚ እንዳስረዳሽ። አንዴ ማን ስምህ ማን ነበረ? አይመለከትም። ስሚ ምን ነው ኤፍሬም። እኔ ነግሬሃለሁ። ኤፍሬም ፀሐይ ላይ ቆምነው ፀሐይ ላይ ስለቆመን እኔ እናንተ ማውራት ባለብን ቦታ እናወራለን። አሁን ግን እያወሩ ያሉት አስፈላጊ አይደለም። እያረሩ መሳቅ አስለምደሽኛል። ዛሬ አልቋል ትግስቴ ብሄድ ይሻለኛል። አብሮ መኖሩን ለኛ ያው እንግዲህ ብዙ ሰዎች እንደምታዩት ያው መንገድ ላይ ተገናኘን። ድንገት የተገናኘ ነው እንግዲህ አስቦበት እንደተገናኘ ላናግርሽ ፈልጋለሁ፣ ብዙ ያልጨረስኩት ነገር አለ ምናምን ይላል። ግን ይሄ ውሸት ነው አይደለም። ኖ እኔ ይገርማል። በቃ ብዙም ምነግክ ነገር አለ እና እኔ እንደውም እሱ ከፍቅረኛው ጋር መዝናናት የሚፈልገውን ነገር ማድረግ ይችላል። ፍቅር ግን የሆነ ነገር ስታረግ ለይቶ ማሳወቅ አለባት። ይሄ ደግሞ አይሆንም። ይሄ ግን በልቶ ያልጠገበው አሁን ምን ያደርግልሻል? ይሄ ዝም በላቸው። አንድ ደግሞ ረጅም አለ አየዋቸው። እኔ እኮ አሁን አይ በአካል ደግሞ እስቲ አጋጣሚዎች ሊያገናኙ ይችላሉ። አሁን እኔ ከኝ ጋር ባወራ ምን ኧረ ተው ይቅር። አማንኛውም እንዴ እና ሰርፕራይዝ ጋር ነው እየሄድን ያለ ነው። ባይዘው እንዳንረሳ ሰርፕራይዝ፣ ቆንጆ ሰርፕራይዝ አለሽ። ደስተኛ እንደምትሆን ወይኔ ባሄድ ታጠፈ እንጂ ነው ሰርፕራይዝ ባሳየው። ይሄ ከካምጻለች አየ አላየ ምን ያረጋል? ይሄ ገና